እሺ እንዴት ናችሁ ተማሪዎች ሰላም ናችሁ? ዛሬ ባለን ክፍል ጊዜ እስቲ አንድ 5 ወይም 4 የሚሆኑ ጥያቄዎችን ከሰባተኛ ክፍል እንሰራለን። ተከታተሉ። አንደኛ ጥያቄ what is the estimate age of the solar system? what is the estimate age of the solar system? የስርዓተ ፀሐይዋ እድሜ ወይም ኤጇ ስንት ነው? ኤ 3.2 ቢሊዮን ይርስ፣ ቢ 4.6 ቢሊዮን ይርስ፣ ሲ 6.1 ቢሊዮን ይርስ፣ ዲ 2.5 ቢሊዮን ይርስ። መልሳችን የሚሆነው የትኛው ነው? ቢ 4.6 ቢሊዮን ይርስ የሚለውን ትክክለኛ መልስ ይሆናል ማለት ነው። የዛሬ 4.6 ቢሊዮን ይርስ ስርዓተ ፀሐይ ከተፈጠረች ወይም ፎርም ከሆነች the origins of the earth and solar system was similar in similar ages የዛሬ 4.6 ቢሊዮን ይርስ አጎ ነው ማለት ነው። ሁለተኛ what cause day and night on the earth? በምድር ላይ ቀንና ማታ እንዲፈራረቅ የሚያደርገው ምክንያት ምንድን ነው? ኤ earth's revolution፣ ቢ moon's rotation፣ ሲ earth's rotation፣ ዲ sun's movement። ቀንና ማታ እንዲፈራረቅ የሚያደርገው ምክንያት ምንድን ነው? መልሳችን ሲ earth's rotation ይሆናል ማለት ነው። ምድር the earth can be makes two kinds of movement. The first one is revolution and the next one is rotation. revolution ስንል በፀሐይ ዛቢያ በአመት አንድ የሚደረግ እንቅስቃሴ የመሬት ሲሆን ሮቴሽን ደግሞ ስንል በራሷ ዛቢያ በ24 ሰዓት ውስጥ ወይም በአንድ ሰዓት ውስጥ በአንድ ቀን ውስጥ የምታደርገው እንቅስቃሴን ሮቴሽን ነው የምንለው። ስለዚህ ይሄ ሮቴሽን ቀንና ማታ እንዲፈራረቅ ያደርጋል ማለት ነው። በ24 ሰዓት መሬት በራሷ ዛቢያ የምታደርገው እንቅስቃሴ በተለያዩ ቦታዎች ላይ ቀን ይሆናል፣ ማታ በተለያየ ሰዓት ላይ ማለት ነው። ይሄ የፍርርቅ እንዲመጣ የሚያደርገው አንዱ የኤርዝስ ሮቴሽን። ስለዚህ the answer is C. number 3 which layer is the outermost part of the earth? አሁን የትኛው layer of the earth ውጭኛው ወይም ውጭኛው ክፍል ነው ፓርት ነው? outermost ሲባል ውጭኛው ክፍል ነው ሲባል